ነብዩ ሰለላሁ ዐለይሂ ወሰለም ለኢትዮጵያው ንጉስ ነጃሺ ደብዳቤ ላኩለት። በደብዳቤውም ነብዩ ሰለላሁ ዐለይሂ ወሰለም ስለ አላሁ ሱብሓነሁ ወተዓላና ስለ ነቢያቶቹ በመንገር ንጉስ ነጃሺ እስልምናን እንዲቀበል ጥሪ ያደረጉለት። ንጉሱም አቡ ሱፊያንን አጠገቡ እንዲቀመጥ አደረገና ለሚጠይቀው ጥያቄ ውሸት ከተናገረ እንዲነግሩት የቁረይሽ ሰዎችን አስጠነቀቃቸው። ከዚያም ስለ ነብዩ ሰለላሁ ዐለይሂ ወሰለም ጥያቄ መጠየቅ ጀመረ። የነብዩ ሰለላሁ ዐለይሂ ወሰለም ታሪክ ክፍል 41 የነጃሺ ሙስሊም መሆን። ከሁደይቢያ ስምምነት በኋላ እስልምና በደንብ መስፋፋቱን ቀጠለ። በሰባተኛው ዓመተ ሂጅራ መጀመሪያ ብዙ ቁጥር ያላቸው የቁረይሽ ሰዎች እስልምናን መቀበል ጀመሩ። ከነዚህም ውስጥ አምር ኢብኑ አልአስ፣ ኻሊድ ኢብኑ ወሊድ እና ዑስማን ኢብኑ ጣልሃ ይገኙበታል። በዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ስለ እስልምና ከአረቢያ ውጪ ላሉት ጥሪ ለማድረግ ጊዜው እንደሆነ ወሰኑ። በመጀመሪያ በአረቢያ ዙሪያ ወዳሉት ንጉሶች ትኩረት በማድረግ ደብዳቤዎችን ላኩ። ነብዩ ሰለላሁ ዐለይሂ ወሰለም ለኢትዮጵያው ንጉስ ነጃሺ ደብዳቤ ላኩለት። በደብዳቤውም ነብዩ ሰለላሁ ዐለይሂ ወሰለም ስለ አላሁ ሱብሓነሁ ወተዓላና ስለ ነቢያቶቹ በመንገር ንጉስ ነጃሺ እስልምናን እንዲቀበል ጥሪ ያደረጉለት። ከደብዳቤውም ጋር የሱረቱል ኢምራን 64ኛውን አንቀጽ ጠቅሰው ነበር። በእስልምናና በክርስትና መካከል ያለውንም ገለጹለት። ነብዩ ሰለላሁ ዐለይሂ ወሰለም ንጉስ ነጃሺ እስልምናን የማይቀበል ከሆነ በህዝቦቹ ኃጢአት እንደሚጠየቅ አስጠነቀቁት። ነብዩ ሰለላሁ ዐለይሂ ወሰለም የላኩትን ደብዳቤ ዑመር ኢብኑ ኡመያ ነበር ለነጃሺ ያደረሰው። ነጃሺ የነብዩ ሰለላሁ ዐለይሂ ወሰለምን ደብዳቤ በአክብሮት ተቀበለ። እስልምናንም ከጃዕፈር ረዲየላሁ ዐንሁ ጋር ሸሃዳ በማለት ሙስሊም ሆነ። ንጉስ ነጃሺ እስልምናን ከተቀበለ ከሁለት ዓመታት በኋላ በ9ኛው ዓመተ ሂጅራ ወደ አኺራ ሄደ። ነብዩ ሰለላሁ ዐለይሂ ወሰለም መዲና ላይ እንዳሉ ሰላተል ጀናዛ ሰገዱበት። በመቀጠል ሌላ ደብዳቤ ለእስክንድሪያው ንጉስ ሙቀይቂስ ላኩለት። ንጉሱ እስልምናን አልተቀበለም። ነገር ግን ደብዳቤውን በአክብሮት ተቀብሎ ሁለት ሴት አገልጋዮችን በመላክ አክብሮቱን ገለጸ። ደብዳቤውንም በልዩ ቦታ በአክብሮት አስቀመጠው። ሌላ ደብዳቤ ደግሞ ለፋርሱ ንጉስ ተላከለት። የፋርሱ ንጉስ ኪስራ የነብዩን ሰለላሁ ዐለይሂ ወሰለም ደብዳቤ ቀዳደደው። ነብዩ ሰለላሁ ዐለይሂ ወሰለም የፋርሱ ንጉስ ድርጊት ሲነገራቸው አላህ ንግስናውን እንደሚያጠፋበት ተናገሩ። ብዙም ሳይቆይ ኪስራ የራሱ ልጅ ንግስናውን ገልብጦ በሮማዎች ታግሶ ንግስናውን ተቆጣጠረው። በ5 ዓመታት ውስጥም ሙስሊሞች ፋርስን አሸነፉ። ዑመርም ረዲየላሁ ዐንሁ መሪ ሆነ። ነብዩ ሰለላሁ ዐለይሂ ወሰለም እስልምናን እንዲቀበል በበስራው ገዢ አድርገው ለሮማው ንጉስ ሄራክለስ ደብዳቤ ላኩለት። በዚያን ወቅት ንጉሱ ኢየሩሳሌም ውስጥ ነበር። ደብዳቤውን ከተቀበለ በኋላ ነብዩ ሰለላሁ ዐለይሂ ወሰለምን ከሚያውቅ ሰው ጋር ለመነጋገር ፈለገ። በአቡ ሱፊያን የሚመራ የቁረይሽ የንግድ ቅፍለት ለንግድ ኢየሩሳሌም ውስጥ ስለነበር ንጉሱ ሊያናግራቸው ስለፈለገ እንዲመጡ አደረገ። ንጉሱም አቡ ሱፊያንን አጠገቡ እንዲቀመጥ አደረገና ለሚጠይቀው ጥያቄ ውሸት ከተናገረ እንዲነግሩት የቁረይሽ ሰዎችን አስጠነቀቃቸው። ከዚያም ስለ ነብዩ ሰለላሁ ዐለይሂ ወሰለም ጥያቄ መጠየቅ ጀመረ። የመጀመሪያው ጥያቄ የነብዩ ሰለላሁ ዐለይሂ ወሰለም ቤተሰብ ምን አይነት ነው የሚል ነበር። አቡ ሱፊያንም ለንጉሱ ነብዩ ሰለላሁ ዐለይሂ ወሰለም ከምርጥ ቤተሰብ እንደተገኙ ገለጸለት። ሁለተኛው ጥያቄ ከነብዩ ሰለላሁ ዐለይሂ ወሰለም በፊት ስለ እስልምና ጥሪ ያደረገላቸው ሰው መኖር አለመኖሩን ጠየቀ። አቡ ሱፊያንም ማንም እንዳልነበር መለሰለት። ሶስተኛው ጥያቄ ከነብዩ ሰለላሁ ዐለይሂ ወሰለም ቤተሰብ ውስጥ ንጉስ የነበረ ሰው መኖሩን ጠየቀ። አቡ ሱፊያንም አለመኖሩን ገለጸ። አራተኛ ማን ነብይ መሆናቸውን እንደተቀበለ ጠየቀ። አቡ ሱፊያንም ተከታዮቻቸው ደካማና ደሃዎች እንደሆኑ ገለጸ። አምስተኛው ጥያቄ ተከታዮቻቸው ቁጥራቸው እየጨመረ ነው ወይስ አይደለም የሚል ነበር። አቡ ሱፊያንም ተከታዮቻቸው እየጨመረ እንደሆነ ገለጸለት። ስድስተኛ ተከታዮቹ ሙስሊሞች
እስልምናን እየተዉ ነው ወይስ አይደለም ሲል ጠየቀው። አቡ ሱፊያንም እየተዉ እንዳልሆነ ገለጸ። ሰባተኛው ነብዩ ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው ዋሽተው ያውቃሉ ወይስ አያውቁም ብሎ ጠየቀ። አቡ ሱፊያንም በፍጹም ዋሽተው እንደማያውቁ ገለጸ። ስምንተኛው ነብዩ ሰለላሁ ዐለይሂ ወሰለም ቃላቸውን ሰብረው ያውቃሉ ወይ ሲል ጠየቀው። አቡ ሱፊያንም ቃላቸውን ሰብረው አያውቁም፣ አሁን የሁደይቢያ የሰላም ስምምነት ላይ ነን፣ የወደፊቱን ግን አላውቅም ሲል መለሰ። ዘጠነኛ ጥያቄው ተዋግተዋቸው እንደሆነ ጠየቀው። አቡ ሱፊያንም አዎ አለ። አስረኛ ከተዋጋቸው በኋላ ውጤቱ ምን ሆነ ሲል ጠየቀው። አቡ ሱፊያንም አንዳንዴ ቁረይሾች አንዳንዴ ደግሞ ነብዩ ያሸንፋሉ ሲል መለሰ። 11ኛው ጥያቄ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው የሚያስተምሩት ሲል ጠየቀው። አቡ ሱፊያንም ነብዩ የሚያስተምሩት በአላህ ብቸኝነትና አንድነት አምነን አባቶቻችን ያመልኳቸው የነበሩትን ጣዖታት እንድንርቅ ያስተምራል፣ ሰላትንም እንድንሰግድ መልካምና እውነተኛ እንድንሆን የሚያስተምረን ሲል መለሰ። ንጉስ ሄሪክለስ ረጅም ጥያቄዎችን እየጠየቀ ከተወያየ በኋላ ስለ እስልምና መልካም ነገር አሰበ። ከውይይቱ በኋላ ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን ተገነዘበ።